በብዙ ድካም የመጣ እነዚያን ሰው ማስተባበር የሚመራ እንጂ ግለሰቦች ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ ሞክረው ሲያቅታቸው አውቶማቲካሊ የጎራ ለውጥ አሳይተዋል። መጀመሪያ ሮጦ መምጣት ለመቀላቀል መሞከር እንደፈለጉት ነገር እንደሚሄድ ማሰብ ሁኔታ ነበራቸው። ያ አልሆነም። አንድን ለውጥ በራስ መመዘኛ በራስ መነጽር ብቻ ማየት ጀምር ሌሎችን ማድመጥ ሲሳነ ይሄ ችግር ያጋጥማል። እኛ ለውጡ መጥቶ በህግ ስልጣን ከያዘን በኋላ የኛ እምነትና እውቀት በቂ አይደለም። የህዝቡን ልብ ትርታ ማድመጥ አለብን። ህዝቡ እንደሚያስብ ማወቅ አለብን። የሚያደርገውን ሙከራ እንኳን አይተው ትምህርት አለመውሰድ ማለት ነው። ሁለተኛው የጎራ መደራረቅ የሚታየው ለርካሽ ዓላማ የሚቃወሙ ሰዎች ናቸው። ከዩቱብ ንግድ ጋር የሚያያዝ ወይም በአንዳንድ ሀገራት አሳሪ መጠየቅ ጥገኝ ከመጠየቅ መደረግ ሙከራ መቃረን፣ መሳደብ፣ ማንቋሸሽ ብቸኛ መንገድ የሚያስቡ ሰዎችም እንዲሁ አሉ። ይህን የምታየው አንዳንድ ሰዎች በጣም ማንቋሸሽ ይሳደብና ኢትዮጵያ ሲመጡ እኛ እኮ እንዲህ አልመሰለንም፣ ሀገር ተቀይሯል፣ ብዙ ለውጥ ነው ያለው፣ በደንብ አልነገራችሁንም፣ በጣም የተጸጸቱ ሰዎች ሆነው ይቀርባሉ። ከዚህ ደግሞ ትንሽ 6 ሰው ሲቆይ የግድ ገንዘብ ጥቅም ስለሆነ መልሰው ያ ባህሪ ሲያገረሽ ታያለ። እንደነዚህ አይነት ሰዎች አሉ። በሶስተኛ ደረጃ ግን እውነተኛ ጥያቄ ያላቸው ሰዎች ደግሞ አሉ። በአንዳንድ ጉዳይ ላይ እውነተኛ ጀኖን ጥያቄ አንስተው በበቂ ደረጃ ምላሽ ያላገኙ ሲመስላቸው እንደዚህ አይነት ስሜት የሚሰማቸው ሰዎች አሉ። ያ የኛም ድክመት ያለበት ሊሆን ይችላል። ተለያየ ጎራ በአንድ ካቴጎሪ የሚወሰድ አይደለም። መንገዳቸውም ይሁን እንዴት ይቀጥሉ ይሻላል ላልከኝ ያው እውነተኛ ጥያቄ ያላቸው ቀርብ ብሎ ማየት ነው። ይምጡ፣ ይመልከቱ፣ ይጠይቁ፣ አብረው ይስሩ። ለውጥ ዳር መቆም ብቻ አይሳካም። መሳተፍ ይፈልጋል። ወንዝ ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። ስለዚህ አብረን ዋኝ። በዋና ውስጥ በጣም ብዙ ፈተና ይኖራል። በዛ ሂደት ውስጥ ነው ትክክለኛውን ነገር የምታገኙት ብዬ ነው የምመክረው። በተሳሳተ መልኩ በተሳሳተ ስሌት ውጤቱን የገመቱ ሰዎች የኢትዮጵያ ነባራዊ ሁኔታ ያን ብቻ ሳይሆን አሁን የተገነዘቡ አይመስለኝም። የኢትዮጵያ ነባራዊ ሁኔታ